እናንተስ ምን ስትሉት ነበር የሚለውን ነገር እንደው እንደ መግቢያና እንደ ማስታወሻ እናንሳ አንድ ነገሮች እናንሳና ቀጥታ የመጀመሪያ ጥያቄን ሰነዝራለሁ። በአማርኛ ያደረጋችሁት ሐሳብ ገበታ ሞገስ ጋር ነው ያደረጋችሁትና ጠቅላይ ሚኒስትሩ ምንድን ነበር ሲናገር የነበረው በዛን ሰዓት አሁን የተመለሰውን የደሞዝ ጭማሪ ጥያቄን እናንተስ ምን ስትሉ ነበር የነበረው የሚለውን ነገር እናንሳና ያንተን ሐሳብ ከዛ እናስከትላለን። ጤና ሴክተር የነበረው ጥያቄ እናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለ ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። ይሄ እንግዲህ የጠቅላይ ሚኒስትሩ ንግግር ነው። ከዛ ያንተን መልስ እናስከትልና እንቀጥላለን። ይሄ ጥያቄ ትናንትና ተነስቶ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ ሜክ ሴንስ ላለፉት 78 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው። ያኔ ማን ገባበት? ለምን መመለስ አቃተው? ያኔ እኛ መግባት እኮ ጠቅሟል። እኛ መግባት አይደለም አርበትብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው። ሁለተኛ እንኳንም ገባንበት። ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን፣ ድምጽ እንሆንላቸዋለን፣ እንመክራቸዋለን፣ እናታግላቸዋለን። ይሄ ያንተ መልስ ነበር የነበረው በሰዓቱ አትጀዋል። የዛን ጊዜ መንግስት ሲለው ነበረውን ነገር ማንም አይሰማውም የሚል ነው። አጠቃላይ ብቻ አጭሩ ይሄ ሌላ የተወሰነው ጥያቄ እናንተ ነው። ሌላውን ግን ሌሎች ደሞዝም ተቀብሎ የማያውቁ ሰርተው የማያውቁ ሰዎች የሚያራግቡ ስለሆነ ማንም አይሰማችሁም የሚል ነበር መልሱና ዛሬ በዚህ መንገድ መመለሱና አሁን በተለያዩ መንገዶች ይሄንን ጥያቄ ለመመለስ መንግስት እያደረገ ያለው ሁኔታ እንዴት አየኸው? ዝርዝር ጉዳዮቹን ይጠቅማል አይጠቅምም፣ ጉዳቱስ ትርፉስ የሚለውን ነገር በደንብ እንገባበታለን። ብቻ ከዚሁ እንጀምር። አማራጭ እኮ አልነበረውም። ከአንተም ጋር ከሌሎችም ጋር ስንወያይ እንዳነሳሁት የደሞዝ ጥያቄ የህልውና ጥያቄ ነው፣ የዳቦ ጥያቄ ነው። የደሞዝ ጭማሪ ጥያቄ አይደለም። ሰው እየጠየቀ ያለው እኮ እየተከፈለ ለምሰጠው አገልግሎት በቂ አልተሰጠኝም አይደለም። የማገኘው ደሞዝ የዴይሊ ኮንሰምፕሽን የቤት ኪራይ፣ የምግብ፣ የውሃ አልቻለኝም። therefore አትሊስት ቤዚክ ኒድስ ባለፈው የተናገርናቸው መሰረታዊ የኑሮ ፍጆታን ከበር ማድረግ ደሞዝ ነው ሀሳብ ሲጠይቅ ነበር ሰው። ይሄንም የጠየቀው ድሮም ኢትዮጵያ ውስጥ ያለው ደሞዝ ዝቅተኛ ነው፣ ግን በተለይ አሁን ብር ከጋሸበ ወዲህ የብርን ኢቫሉዌት ከተደረገ ወዲህ የኑሮ ውድነቱ በብዙ እጥፍ ባደገበት ሁኔታ ሰው ብሎ በልቶ ማድረግ አልቻለም። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ነው መሰለኝ ሁሉም ሰው ውስጥ የምናውቀውን የሀገራችንን ነውር ያጋለጠው የመንግስት ሰራተኞች ታችኛው ደሞዝ እርከን ላይ ያሉ ሳይሆን ማዕከለኛ ላይ አሉ የምንላቸው ባንኮች፣ የግል ባለሙያዎች የሆቴል ትራፊ ከስራ በኋላ የሆቴል ትራፊ ገዝተው በፌስታል ይዘው ሄደው ራሳቸውን ልጆቻቸውን እንደሚመገቡ ነው የተናገሩት። ይህ ባለበት ሁኔታ ነበር አብይና ባልደረቦቹ የሀገሪቷን አንጡራ ሀብት ከጦርነት የተረፈውን በልጅ ልጅ ዲኮሬሽን ሲያወጡ ነበር። ስለዚህ የህዝቡ ቁጣ ገንፍሎ እየመጣ እንደሚመልሱ እርግጠኛ ነበር። ምንም ሌላ አማራጭ የላቸውም። ያለበለዚያ ህዝቡ ይበላቸው ነበር። በቂ ነው፣ ትክክለኛ ነው፣ ጊዜያዊ ነው የሚለውን ማየት እንችላለን። ግን ወደው ሳይሆን ተገደው የመለሱት ከአይኤምኤፍ ጋር እኮ የገቡት ስምምነት ሞር ግብር መጨመር፣ ሌላውን ግብር የማስፋት፣ በትምህርት በሌሎች ማህበራዊ ፋይዳዎች ላይ መዋል ያለበትን በጀት በመቀነስ ግብር የመሰብሰብ ስምምነት ነው የተስማሙት። ደሞዝ መጨመር በዛ ስምምነት ውስጥ የለም። አሁን ግን የግድ ወደው ሳይሆን እጃቸው ጠምዞ
ደሞዝ ለመጨመር ለዛው ደሞዝ ከመጨመሩ ከወር አስቀድሞ ነው ማስታወቂያ ነው ያወጡት። ምክንያቱም እየመጣ ያለውን ጉምና ዳመና በደንብ እያዩ ስለሆነ መመለስ ግዴታ ነበር። ጥሩ እንግዲህ እነዚህ ነገሮች ስንመለከት አሁን በጠቅላይ ሚኒስትሩም ሆነ በካቢኔያቸው እንዲሁም በአጠቃላይ በመንግስቱ እየተደረገ ያለውን ርብርብ ደሞዝን ለመመለስ እየተደረገ ያለውን ርብርብ እንመለከታለን እና በአጠቃላይ እዚህ ደረጃ ምን አደረሳቸው የሚለውን ነገር መንካቱ ጥሩ ይመስለኛል። አሁንም ዝርዝር ጉዳዮችን እንገባበታለን። የደሞዝ ጭማሪው የሚያስከትላቸው የኑሮ ውድነቶችን እና ሌሎች ነገሮችን በተጓዳኝ በርካታ ሰዎች የሚያነሷቸው ሀሳቦች አሉ። በተለያዩ አቅጣጫዎች የሚነሱ ጉዳዮችንም እናነሳለን። መንግስት ከሁለት ወር እንኳን በደንብ አልሞላውም እና ከሁለት ወር በፊት ይሄ ነገር የእናንተ አይደለም ማንም አይሰማችሁም ከማለት ደሞዝ ጨምረናል ብሎ ወራትን አስቀድሞ መናገር ደረጃ ምን አደረሰው? ምን እዚህ ደረጃ ላይ ያመጣው ምንድነውስ? በዚህ ሁኔታ ሀሳቡ እንዲቀየር ያደረገው? በዛን ሰዓት መመለስ እንችላለን ጊዜ ስጡን ማለት አይቻልም ነበር ወይ? በዛን ጊዜ ዛቻና ሰዎችን ማሰር እንደውም የጤና ባለሙያዎች እስካሁን ራሱ ከእስር ቤት ያልወጡ አሉ። በዛን ጊዜ የታሰሩ ይህን ጥያቄ ጠይቀውና እነሱ እንኳን ከእስር ቤት ባልወጡበት ሁኔታ ይህንን ጥያቄ መልሰናል ደሞዝ ጨምረናል ብሎ መናገሩ ምን አመጣው እዚህ ደረጃ መንግስት እንትላለ? ለአንተ ነው መሰለኝ ያልኩት። መንግስትና አህያ አንድ ናቸው። ካልጠለዟቸው ወደፊት አይሄዱም። ተሸክሞ ነው የሚተኙት። that's one። ሁለተኛ ደግሞ ብልጽግና የኢህአዴግ ልጅ ነች። ለህዝብ ያላቸው ንቀት፣ ለራሳቸው ያላቸው ልክ ብዙ ወታደር ስላላቸው እነኚህ ደግሞ በኢህአዴግ አትሊስት ሰፋ ያለ ነበር። እነኚህ ደግሞ ደሴት ፈጥረዋል። እቺ ብልጽግና የምትባል የህዝቡን ሮሮ አላወቁም። ለሚቴል ዩ ሚስቴክ ምን አይነት ሚስቴክ እንደሰራ ይሄ ጥያቄ ሲመጣ ቁጭ ብሎ በተረጋጋ መልኩ ከራሱ ካቢኔ ጋር ከታች ካለው ጋር ከመወያየት ይልቅ ግር ብሎ በጤና ባለሙያዎቹን መምህራኖቹን ሰበሰባቸው። በራሱ ወጪ አደራጃቸው። ከምስራቅ፣ ከደቡብ፣ ከሰሜን፣ ከማዕከል መጥቶ ለመገናኘት የሎጂስቲኩም የፋይናንሻል አቅምም የጸጥታም አመቺነት የሌለውን መምህራን የጤና ባለሙያ አንድ ቦታ አሰባሰባቸው። ቀን የእሱን ዲስኩር ሲኮመኩሙ ውለው ማታ ሲደራጁ ነበር። አሁን ባለፈው ባደረጉት ግምገማ በተለይ ከታች እርከን የመጣው የወረዳ ሌላ አመራር ይሄን እውነታ ስለተረዳ ባደረጉት አሰስመንት ሊፈነዳ እንደሆነ አውቀዋል። ሐኪሞቹን አሰርን ብለው አባረርን ብለው የሐኪሞቹን እናንተው ለምሳሌ የሐኪሞቹ ላይ ያደረጉት ክራክዳውን በጣም አልተሳካም። ምን አረጉ? ሁላችሁም ተባራችኋል ብለዋቸው ሆኖም ግን ማስታወቂያ አወጡ። 200 ምናምን አይ ቲንክ አንዱ አዲስ አበባ ያለው ሆስፒታል 100 ምናምን ሰው ለመቅጠር አንድ ሰው አፕላይ አላደረገም። that's how unified these workers are። መምህራኖቹ በየቦታው ሲሰበስባቸው ነበር። በወረዳ ሲሰበስባቸው፣ ከዛ በዞን፣ ከዛ በክልል፣ ከዛ ደግሞ እስከ በፌደራል መጥተው አብይን አገኙት። በዛ ሲደራጁ ነበር። ሐኪሞቹም ቀን እየቆጠሩ ነው እያየህ እንደሆነ የጤና ባለሙያዎቹ ቀን እየቆጠሩ ነው እንደገና ሌላ ስትራይክ ለማድረግ። መምህራኖቹ ደግሞ ትምህርት ቤት እስኪከፈት እየጠበቁ ነው። በዛ ላይ የመዳበሪያ ዋጋ ሰማይ ከመግባቱ የተነሳ በገበሬው ዘንድሮ አላረሰም። ባለፉት 3-4 ዓመታት የተመረቀው ተማሪ ስራ አልያዘም። ባዶ ሆዱን የተበጣጠሰ ልብስ ለብሶ በረንዳ ላይ ቆሞ እየቆዘመ ነው ያለው። ይሄንን የማንቀሳቀስ የማደራጀት ስራ እየተሰራ እንደሆነ ያውቁታል። በፍራቻ ተርበትብተው ነው ገና መስከረም ሳይመጣ ነሐሴ ላይ ለማሳወቅ የወሰኑት እንዳይፈነዳባቸው ስለፈሩ። ይሄንን የዓመት በዓል ወቅት በተለይ ችግሩ እየተባባሰ ስለሚሄድ ይህን ስለተጠራጠሩ ነው። ከፍራቻ የተነሳ ነው በከፍተኛ ሁኔታ በፈጣን ሁኔታ ይሄንን ለመግለጽ የተገደዱት። ምክንያቱም ምን ሆኑ መሰለ ሌላ ተውና ኮኦፕት ሊያደርጓቸው ለምሳሌ የመምህራን ማህበር፣ የሰራተኞች ማህበር ኮንፌዴሬሽን ከመንግስት ጋር ያሉ ድርጅቶች ናቸው። መንግስት ኮኦፕት አድርጋቸው መንግስት ጋር የሚሰሩ እነሱ ራሱ መንግስት እንደፈለገው አፍንጫቸውን ይዞ መሄድ አልቻለም። ምክንያቱም ችግሩ በጣም ገፍቶ ስለመጣ የፓርላማ አባላት እኮ ጠይቀዋል የደሞዝ ጭማሪ። ወታደሮች እየጠየቁ ነው፣ ጀነራሎች እየጠየቁ ነው፣ ፖሊስ እየጠየቀ ነው። ምክንያቱም ሰው በልቶ ማደር አልቻለም። አብይን ማየት አልቻለም። ምክንያቱም አብይ ከቤተ መንግስት ሲወጣ ይሄንን ያሸበረቀ ጎዳና ነው የሚያየው። እያንዳንዱ ሚኒስቴር ከዚህ በፊት ብዬ ያለው የራሱ ሼፍ ከሸረተና ከሂልተን ቀጥሯል። they live in different world
ባለፈው 2-3 ወራት የተደረጉ ካምፔኖች ያንን ኢሉዥን ያንን የውሸት ደሴት አናጋው ሲያዩት ደሴቷ በሱናሚ ልትጠቀለቅ እንደተቃረበች ተረዱት ለራሳቸው ለመትረፍ ሲሉ ለህዝቡና ለሰራተኛው ሳይሆን ለራሳቸው ለመትረፍ ሲሉ ነው እቺን አሁን ደሞዝ ጭማሪ ያርገናል ብለው በአስቸኳይ ለማሳወቅ የተገደዱት ጥሩ እንግዲህ በርካታ ነገሮችን እናነሳለን ብያለሁ ዛሬ ወደ ኋላ ለመልሰ ነው ጀዋር 2018 አካባቢ መልሰናለሁ ዛሬ ያለንበትን የሀገሪቱን ኢኮኖሚ ለማንሳት መንግስትና የመንግስት ደጋፊዎች ወይ ደግሞ ፋርሲ ቡላዎች የሚሉት ነገር መንግስት ባዶ ካዝና ነው የተረከበው ባዶ ሀገር ነው የተረከበው ያንን ባዶ ካዝና የተረከበ ሀገር ነው ወደዚህ ያመጣው ልማቱንም ብልጽግናውንም እንግዲህ ብልጽግናው ይመስለኛል እነሱ ብልጽግና የሚሉት በአጠቃላይ እንሰደላቸውና በዛ መንገድ ያንን ወደዚህ ደረጃ ያመጣ ነው ደሞዝ ጭማሪ የምንጠየቅበት ጊዜ አይደለም ላው ላይ ያለንበት ሁኔታ ባዶ ሀገር ነበር የተረከብነው ባዶ ካዝና ነበር የተረከብነው ለዛም የውጪ ምንዛሪ ወደ 9 ቢሊዮን ዶላርስ የውጪ ምንዛሪ ነበረብን ያንን ዕዳ መክፈል ነበረብን የሚል ነበር ጠቅላይ ሚኒስትሩ ጭምር ሲናገሩበት የነበረውን ነገር ነው አሁን እያነሳውልኝ ያለሁት ያንን ጠቅላይ ሚኒስትሩ የሚናገሩበት የነበረውን ነገር እስኪ ያንተ ምልከታ ምንድነው እውነትስ 2018 ላይ የነበረው የሀገሪቱ ኢኮኖሚ ምንድነው ይመስላል የሚለውን ከዚህ ከጠቅላይ ሚኒስትሩ ንግግር በኋላ እንመለስበትና ዛሬ ወዳለንበት ሁኔታ እንመጣለን እኔ ወደ ቢሮ ስመጣ ባዶ ካዝና ብቻ ነው የተረከብኩት 59% የኢትዮጵያ አጠቃላይ ሀብት ዕዳ ነበር ከዚህ ውስጥ ግማሽ ያህሉ የውጭ ዕዳ ነው ባለፉት 5 ዓመታት 9.9 ቢሊዮን ዶላር የቀደመው መንግስት የተበደረውን ብድር ከፍለናል ያን ባናደርግ እኮ በጣም ብዙ ስራ እንሰራበት ነበር 9.9 ቢሊዮን ዶላር ማለት በጣም ብዙ ብር ነው ይህን ስናደርግ ደግሞ አንድም ብር ኮመርሻል አልተበደርንም አይ ለልጆቻችን ዕዳ ነው የሚተላለፈው ይቅርብን ብለን ያለውን ነው የምንከፍለው አሁን ያለውን የብድር ሁኔታ እንመለስበታለን ያንን መሸከም የሚችል ኢኮኖሚ ነበረው የበዛ ሀገር ውስጥ ብድር ሳይቀበሉ ያንን ዕዳ 59% የሀገሪቱን ዕዳ መሸፈን የሚችል ኢኮኖሚ በሀገሪቱ ውስጥ ከነበረ የሀገሪቱ ኢኮኖሚ እንዴት ነው የሚታየው እውነትስ የሀገሪቱ ኢኮኖሚ በዛን ሰዓት አሁን እሳቸው እንደሚያወሩት ነው ወይ የነበረው ፋርሲ ቡላዎች የሚያነሱት ሐሳብ አለ እንግዲህ ከዚህ ጋር በተገናኘ ባዶ የነበረችን ሀገር የተራቆተችን ሀገር እነሱ ወደ ቲፒኤልኤፍ ነው የሚወስዱት ቲፒኤልኤፍ መንገዱን ካዝናውን ሁሉ ዘርፎ ወደ መቀሌ የሄደበትን ባዶ ካዝና የተረከብንበት ብሎ ነው የሚያነሱትና በአጠቃላይ የሀገሪቱ ኢኮኖሚ ደግሞ ራሱ መልሶ ያንን ሁሉ ዕዳ መክፈል የሚችል ነበር በሰዓቱ ምንድነው ያንተ እይታ እዚህ ላይ ሎክ ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው ያሽቆለቆለ ነበር ምንም የሚያካክድ አይደለም አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው ይያል ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ እሱም የፈተናቸው ስለዚህ ነበሩ ከሱ በኋላ ህወሓት ኢህአዴግ አውራ የሌለው ከብት ነው የሆነው ማለት ይችላል እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም ኢኮኖሚው ሚስማኔጅመንት ነበር በኃይለ ማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስማኔጅመንት ነበር ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰርሊ መጥፎ አይደለም ለሀገር ክሬዲት ሲስተሙ ይሰራል ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመ ጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል ያኔ ታስበው የነበሩ ስኳር ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበር ግን እነዛም ህዋቶችም አገሪቷ የገባችበት የፖለቲካ ቀውስ የኢኮኖሚውን አዳከመው እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም በመለስና በአብይ መካከል ሲሪየስ የሆነ ኢኮኖሚክ ሚስማኔጅመንት ነበር ይሄ አንድ ፋክት ነው ካዝናው ባዶ ነበር ውሸት ነው ገንዘብ ተዘርፎ ነበር አዎ ተሰርቆ ነበር አዎ ግን ሪሜምበር ለውጡ አብዮታዊ እንዳይሆንና
ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው። ኢኮኖሚ was not fully healthy ግን እዛው ነበር። ኦኬ let's say 9.9 ቢሊዮን ብድር ከፈልኩ ነው ያለው። ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ? 60 ቢሊዮን ዶላር ነው። ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን የከሰርነው። አማራ፣ ኦሮሚያና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ፣ የወደመው መሰረተ ልማት፣ ኦፖርቹኒቲ ኮስቱ ያጣነው ኢንቨስትመንት ስድምረው 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው። ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን በጦርነት ማውደም? ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ጨበራ ጩርጩራ ማፍሰስ፣ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው። ያስ ህወሓትና አገዛዙ የራሳቸው ድክመት ነበራቸው። ለዛ ነው ከስልጣን የወደቁት እኮ። I don't know why they make the same mistake. if you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው ማኔጅ እያደረጉ ያሉት። በኢኮኖሚ መስመር ነው የምንመጣባቸው፣ በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሎ ጊዜ። ሲምፕል that's what we did። ከነ አብይ ጋር ሲነጻጸር ግን እነዛ የዚህን ሀል ሚስማኔጅ አላደረጉም። እውነቱን ለመናገር ኃይለማርያም ጠንካራ መሪ አልነበረም፣ ግን ባለጌና ዱርዬ አልነበረም። በሀገር የሚጫወት ሰው አልነበረም። he was a responsible moral man። አሁን እኮ ዲል እያደረግን ያለ ነው ግንዛቤም የሌለው እውቀትም የሌለው ስነ ልቦና የሌለው ሀገር ምን እንደሆነ የማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት የሚፈልግ የ130 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ ይዘው ልጆች የሉም ሜክሲኮ። እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ። he played with the economy። ከዛ ምንድን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈው ነው በብልጅልጅ ካጠፋው በኋላ 100 ቢሊዮን የሚያክል ገንዘብ ካበጠፋ በኋላ ስለ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል። ህዋቶችማ ተቀጡ፣ ስልጣን አጡ እኮ በዛ ምክንያት። ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል። ኖ አብይ ሀገሪቷን በጦርነት አድቅቆ ከዛ የተረፈውን ገንዘብ በብልጭልጭ ላይ አባክኖ መጨረሻ ላይ ምን አደረገ? እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጭልጭ የጠፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በአለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ። ይህ ማለት ምን መሰለ? ኦሬዲ ታሞ ከአልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው። ኢሚኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ ብትሰጠው ሽንት ቤት ሄዶ እዛው ነው የሚሞተው፣ እዛው ነው የሚቀራት። that's what he did to economy። ኢኮኖሚው ኮላፕስ አደረገ። ሶ ምንድነው አሁን እያደረገ ያለው? ብር ፕሪንት እያደረገ ደሞዝ ወደ መስጠት ነው እየሄደ ያለውና ይሄ he has nobody to blame። ቲፒኤልኤፍ ላጠፋችው ጥፋት ተቀጣለ፣ ከስልጣን ተባራለች። ኃይለማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ። now you want to blame that man the man who acknowledge የራሱን ድክመት አክኖሌጅ አድርጎ ስልጣን የለቀቀን ሰውዬ ብሌም ማድረግ ይፈልጋል። ጆዋር ከዚህ ጋር ግን በደንብ ማንሳት የፈለኩት ነገር እኔ ምንድነው አሁንም ወደ ኋላ ለመለስ አሁን ይሄ ቪዲዮ ቢያንስ ከተወሰኑ አመታት በፊት የተወራ ቪዲዮም ጭምር ነው ግማሹ ማለት ነውና እኔ ማንሳት የፈለኩት ነገር በዛ ሰዓት የነበረው የሀገሪቱ ኢኮኖሚ ቢያንስ ዕዳ መክፈል የሚችል ኢኮኖሚ ነበር ማለት እንችላለን። ከሚሰራው ነገር ከሚሰበሰበው ግብር ካለው ሁኔታ የቄሮ ሙቭመንት እንኳን በነበረበት ሰዓት ውስጥ ነው ይሄ ነገር የነበረው። ምናልባት የሀገሪቱን ሜጋ ፕሮጀክቶች ማስኬጃ ሊሆን ይችላል ይሄ ብር ሀገሪቱ የተበደረቻቸው ብሮች እነዚህ ብሮች ማለት ነው። ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው? ቢያንስ የዛን ጊዜ የነበረውን የሀገሪቱን ኢኮኖሚ ብንመለከት ያንን ዕዳ መክፈል የሚችል ኢኮኖሚ ተገንብቶ ነበር ማለት ይቻላል።
ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው? ምን ያህል ስዳ መክፈል ይችላል? ብድር ሳይበደሩ ያንን አብይ ማድረግ ይችላል ወይ? ዛሬ ያንተ እይታ ምንድነው እዚህ ጋር? ምናልባት ከዚህ ጋር በተገናኘ የሱን አንድ ቪዲዮ ጨምረን ድጋሚ ብንሄድበት ይሻላል ብዬ አሰብኩና አንድ ቪዲዮ አዘጋጀው እንዲሁ 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርን። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። እቺንም አንድ ላይ እንድታነሳልኝ የፈለኩት ለምንድን ነው የሀገሪቱ ኢኮኖሚ በዛን ሰዓት 300 እጥፍ ተጨመረ አልተጨመረ ምን ሸከም ነበር የሚለውን ነገር እንድትመለከት ስለፈለኩ ነው። ነገ 300 እጥፍ አልጨመረም፣ ውሸቱን ነው። ያ 300 300% ለማለት ፈልጎ ካልሆነ በስተቀር he's used to lying so much he can't afford it. Pathological ሆኖበታል. He has to lie unnecessarily. That's what surprised me እኮ ፖለቲከኛ ያጋንናል ያለ ነው አቺቭመንቱን ያጋንናል ግን ተራ ቀዳዳ ነው እያቀረበ ያለው ለምሳሌ ያኔ ብድር መክፈል የሚችል ኢኮኖሚ ነበር አሁን ይችላል ኢትዮጵያ የስትራክቸራል አድጀስትመንት እንድታረግ IMF እና ወርልድ ባንክ ለረጅም ጊዜ ኢኮኖሚክ ሊበራላይዜሽን እንዲገቡ ለረጅም ጊዜ ጫና ሲያደርጉ ነበር እምቢ ነው የተባሉት መለስ ብቻ አይደለም የኢትዮጵያ ኢኮኖሚስቶች I cannot find a single Ethiopian economist ብዙዎቹን አዋራቸዋለሁ ኢትዮጵያ ላለችበት የኢኮኖሚ ደረጃ በአሁኑ ወቅት ሊበራላይዜሽን ስለ ስትራክቸራል አድጀስትመንት ጠቃሚ ነው የሚል አንድ ሰው አላየሁም ለምንድነው ሁሉ እሱም እኮ አብይ ራሱ እኮ እምቢ ሲል ነበር መጀመሪያ አካባቢ ላይ 2019 ላይ 20 አካባቢ እምቢ ሲል ነበር ለምንድነው አሁን ማንኛውም ዓለም ሊቀበል የማይፈልገውን የስትራክቸራል አድጀስትመንት ለመቀበል የፈለገው ስለተገደደ ነው ምክንያቱም ኢኮኖሚስ ቤሊያ ምንም ማድረግ አልቻለም ከዚህ በላይ ሶ አሁን ያለው የኢትዮጵያ ኢኮኖሚ has collapsed ይሄ እኮ is not a secret IMFዎች አምና የነበረውን ክርክር ታውቃለህ IMF ብድር ሲሰጥ በፕራይቬትም ስናገኛቸው ስንጽፍ የነበረው ምንድነው ጦርነት ካልቆመ የሀገሪቷን ኢኮኖሚ ቀውስ ያባባሰውና ያመጣው የፖለቲካ ቀውሱ ወደ ግጭት ማምራቱ ነው ግጭት ቆሞ ፖለቲካው ካልተረጋጋ ኢኮኖሚ ማረጋጋት አይቻልም ስለዚህ ምንም አይል ቢሊየን ብትሰጡት ላቢ ጦርነት ካልቆመ ድረስ ኢኮኖሚው መልሶ ሊያንሰራራ አይችልም ቦታው ራይቲንግ ዛት ዋት ሎት ኦፍ አስ ወር አድቮኬቲንግ አይመፎችም ቢያሉና ባንክ ስለሆኑ ሰጡት የዛሬ ወር አካባቢ ባወጡት ሪፖርት ግን ሪፎርሙ አደጋ ላይ ነው ሪፎርሙ እየሰራ አይደለም ምክንያቱም ምንድነው አንደኛው ጦርነት ነው ሌላኛው ተቋማዊ አቅም አልተቻለም የተቋም አቅም ሪፎርሙን ኢምፕሊመንት ለማድረግ የሚችል የተቋም አቅም የለም ሁለቱም ከዚህ በፊት እንደለው የነበረው አንደኛ ጦርነት ካልቆመ ድረስ ኢኮኖሚው ሪቫይቭ ማድረግ አይቻልም እንዲያሰራራ ማድረግ አይቻልም ሁለተኛ የኢትዮጵያ ኢኮኖሚክ የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት አቅም ተመናምኗል የመንግስት አቅም ኢኮኖሚ ማኔጅ ማድረግ የምትችለው የመንግስት አቅም ጠንካራ ከሆነ አስተዳደራዊ አቅሙ እስከታይ ድረስ የምታወጣውን ፖሊሲና ስትራቴጂ ለማስፈጸም እስከታይ ድረስ ለማስፈጸም የሚችል አስተዳደራዊ መዋቅር ሲኖር ነው ያ መዋቅር ተበልቶ ቤዚካሊ አሁን ያለች ኢትዮጵያ የከተማ ኮሪደር ብቻ ነች እኮ አብይ እኮ የሚያስተዳድረው ኮሪደሩን ብቻ ነው አዲስ አበባ ውስጥ የሚያስተዳድረው ኮሪደሩን ከዛ ውጪ ያላለው ሰው ሀጃም የለውም ቁጥጥርም የለውም ሮቤም ከሄድክ የሚያስተዳድረው ኮሪደሩን ነው ባርዳርም ከሄድክ ኮሪደሩን ነው የሚያስተዳድረው ያ ማለት ምንም ቢሊየን ቢሰጡት ፈረንጆቹ ወይም አረቦቹ ያ ገንዘብ ከኮሪደሩ ላለፈ ያለውን የኢኮኖሚ የኢትዮጵያን ኢኮኖሚ ኢምፓክት ሊያደርግ አይችልም የሀገራችን 90% የሚሆነው እናሳንሰውና ገበሬው 80% የሚሆነው ደግሞ ከኮሪደሩ ውጪ ነው ያለው ይሄንን ኢምፓክት ሊያደርግ የሚችል የመንግስት አቅም የለም ይሄ መንግስታዊ አቅም መልሰን መገንባት እስካልቻልን ድረስ ከኢኮኖሚው ቀውስ ለመውጣት ያዳግተናል ማለት ነው ጥሩ እንግዲህ ጀዋር ከዚህ ጋር በተገናኘ አሁን ባለንበት ሁኔታ ላይ እንመለስና ያለውን ሁኔታ እናንሳው
አሁንም ከዚሁ ከእኔ ጋር በነበረው በኢኮኖሚ ጋር በተገናኘው ከኔ ጋር በነበረን ቆይታ አንድ ያነሳው ነገር ነበር። ምናልባት እሱን ነገር እናንሳና አሁን ደግሞ ወዳለንበት ሁኔታ እንመለስና ጥያቄዎችን እናስከትል። የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን። የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር ያለው ሁኔታ በደንብ በዝርዝር እንወያይበታለን። ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን። ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመልሳለን። በአጠቃላይ ተግባራዊ ሲደረግ ሊቃረብ የሚያሳዩ ነገሮች አሉ። ምናልባት በኋላ የምናነሳው ነገሮች አሉ። እስኪ ይህችን ነገር እንስማና ወደ ቀጣይ ጥያቄ እንለፍ። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንትን ሳይሆን ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ ሀገር ሰዎች አሉ የማውቃቸው። ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ። በጣም ጥሩ። ሁለተኛው ሰው እየተረዳ እንደሄደ ስለምወድ ነው። ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምህራኑ ጋር፣ በፖሊሱ ጋር፣ በወታደሩ ጋር፣ በኮንትራክተሩ ጋር እየተነሱ ያሉት ሌጂቲሜት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት፣ ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው። አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድን ነው? አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት። they are just a bad copy of EPRDF ነው። አሁን ምንድን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት። ካድሬዎች ሰውን ሰብስበው በ7 ዓመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አጣ ህፃን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረረው እየሞከረ ያለ ሰው ያን ሊሰማልህ አይፈልግም። መፍትሄ ለኢሚዲየት ፎር ሂዝ በርኒንግ ኩዌስችን ኢሚዲየት አንሰር ነው የሚፈልገው። ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው። ጥሩ እንግዲህ እነዚህ ነገሮች እንደ ትንቢት ነው የሚመስሉት እና ማለት መንግስት አልቀበላቸውም ብሎ የውጭ ተላላኪዎች፣ አጀንዳ አራጋቢዎች፣ አስለቃሾች ሲል ነበር የነበረው። እነዚህ ውይይቶች በምናደርግበት ጊዜ ዶክመንተሪም ጭምር እየሰራ በርካታ ነገሮችን ነበር ሲያደርግ የነበረው በተለያዩ አቅጣጫዎች እና እነዚህም ጉዳዮች አሁን መንግስት ተወያይቶ ነው ወይ ያደረገ ያለው? እዚህ ላይ ስታነሳላቸው የነበሩ ነገሮች አሉ። በደንብ ትዝ የሚለኝ መደራደር አለበት መንግስት ከሰራተኛው ማህበራት ጋር የሚል ነገር ነበር ስታነሳ የነበረው። መደራደር አለበት ከፖሊሱ ጋር፣ ከመከላከያው ጋር፣ ከመምህራኑ ጋር፣ ከጤና ባለሙያዎቹ ጋር። ኦልሬዲ የዛን ጊዜ እንትን ውስጥ ነበር የነበሩት እና ትግል ላይ ነበሩ የጤና ባለሙያዎቹ እና ይሄ ወደ ሌላው እንዳይዛመት መደራደር አለበት፣ ከዛ መቀመጥ ያለበትን ነገር ማስቀመጥ አለበት የሚል ነገር ነበር። አሁንስ አድርጎ ነው ወይ ያደረገው? አሁንስ ይሄ ነገር ያስተነፍሳል ወይ? የተጨመረው ደሞዝ ጨመርን ከማለት ውጪ የተጨመረበት መጠን ሁኔታ የሰራተኛውን ኑሮ ያገናዘበ ነው ወይ? ውይይት ተደርጓል ወይ? አሁንስ ምንም ችግር አያመጣም ብለህ ታስባለህ? ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለ? መሪን እንደ ስዩም እግዚአብሔር ነው የሚወስደው። ቶፕ ዳውን ሞዴል ኦፍ ሊደርሺፕ እና መሪን ለዛ ሀገር የሾመው ፈጣሪ ነው። አብይ አክቹዋሊ the representative of God in Ethiopia። ፈጣሪ ለአብይ ስልጣን ሰጠ። ከዛ በኋላ አብይ ደግሞ ለህዝቡ ሰጠ። አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ። ልክ የኪሱ ስሙን የሰጠ ይመስል እኮ ነው። ሾሙ አይደለም እኮ ሰጡ። an idea of negotiation እኔ አሁን ከህዋቶች ጋር የተደረገው ድርድር የነበረውን ኮንቨርሴሽን መካከል የነበሩ ሰዎች ማዋርቻለሁ። በቅርብ ድሮም ስለማውቀው ከዛ ወዲህ ከኦኤልኤ ጋር የተደረገው ድርድርም ጋር ድርድር የሚባል ነገርን አይወደውም። መንግስት የደሞዝ ጭማሪ አደረገ። መንግስትና ሰራተኞች ተደራድረው በዚህ ተስማሙ። an idea of negotiation
is antithesis to the foundation of Abiy's theory of leadership አየ እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተ እንደሆነ ቆራርጠውት ነው አንዳንድ ያልተቆራረጠውን ሰምቻለሁ ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር አንዱ ሲያጨበጭቡ ያጨበጭባሉ እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንንም ማያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው ፈጣሪ አብይን ሾመ አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ is a benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ኃይለ ሥላሴ he was a pragmatic realist rational guy this guy is irrational አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄን ያህል አሳመርኩ አገር ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄን ያህል ጨምራለሁ ይሄን ያህል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይገባ ይችላል ነበር no but he can't do because he is human እግዚአብሔር he represents God anointed him there አየህ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important እና አሁን ተሰቅ ነበር ትናንትና መንግስት ጨመረ ተገዶ ነው የጨመረው ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት ቢባለው ነገር ቆለ የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው ካርብ የሚያመጣው በኢትዮጵያ ህዝብ ስም ነው የኢትዮጵያ ህዝብ ንብረት ነው እዳው የኢትዮጵያ ህዝብ እዳ ነው ግብሩ የኢትዮጵያ ህዝብ ግብር ነው ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው ደሞዝ እየጨመረ ያለው ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው አይ ስተዲ እኔ ኢኮኖሚስት አይደለሁም ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ደረጃቱ እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፎ ያለው ያኔ በቀይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር ኢህአዴግ ሻምና ደገልን ልጆቹን ሰበሰበና ጦላይና ዋሻ ድርሶ እንዲያቀናጁ ኢንፎርሜሽን ይፈጠረልን አብይ ምንድነው ያደረገው አሁን የክልሉ አመጣቸውና ሐኪሞቹ መመራኖቹም ኮኔት እንዲያደርጉ ካንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው ስለዚህ ይሄን ድግስ ፕሪምቲቭ ለማድረግ ግን ቱሌት የኢህአዴጎችም ችግር የነበረው ምንድነው ችግር ገንፍሎ በራቸው ማንኳኳት መሰሷቸው ማነቃነቅ እስኪጀምር ይጠብቁና ላስት ሚኒት ላይ ሲያፈገፍጉ ይናዳሉ እና አሁንም አይ ቲንክ ኢትስ ቱ ሌት ምክንያቱም አሁን ያደረጉት ጭማሪ በቂ አይደለም በሚቀጥለው በሚመጣው ኢንፍሌሽን ወዲያው ይዋጣል ጥሩ እንግዲህ አሁን ወደ ዋናው ጉዳይ ለመለሰ ጀዋር ዋናው ጉዳይ ደሞዝ መጨመሩ ምን ለውጥ ያመጣል የሚልን ጉዳይ ከማንሳት በፊት አንድ እንግዲህ በፌስቡክ ገጻቸው ላይ ያስቀመጡት ስለሆነ ምናልባት ስንጠቀም
ቅድም የሚላቸው አይመስለኝም። በእሳቸው ላይም እንትን የሚመጣ አይመስለኝም። የራሳቸውን ሀሳብ ስላስቀመጡ አንድ የዩኒቨርሲቲ ፕሮፌሰር ያስቀመጡትን እንደ ምሳሌ ልጠቀምና ወደ ዛሬው ውይይታችን እንሂድ። የደሞዝ ጭማሪ ምን ያመጣል በሰራተኛ ህይወት ላይ ኑሮን ለማሻሻል እንደ ቀልድ አድርገው ጭምር ነው ያስቀምጡት እና በጣም ግን መራር ሀቅ ውስጡ አለ። እሱን ነገር እንድንመለከተው ስለፈለኩ ነው። እቺን ነገር ምንድነው የምትለው? የዛሬ 17 ዓመት በፊት ስራ ስቀጥር ደሞዝ 500 ብር ነበር። በጥቁር ገበያ $1 2 ብር ከ50 ሳንቲም ብር ነበር። ያ ማለት 200 ነበር ማለት ነው። አሁን ደሞዜ 20648 ብር በጥቁር ሲመነዘር $1። ይሄ እንግዲህ 2024 እየለጠፉት ነው። አሁንም ሰሞኑን አንድ ጽሁፍ ለጥፈዋል እና አሁን ደሞዜ ላይክ ከዚህ ጋር ሲገናኝ ቢጨመርም ጭምር ደሞዜ በደንብ የፈለገውን ያህል ቢጨመር ጭምር ምንም ለውጥ ሊያመጣልኝ አልቻለም የሚል ነው። ብልጥ ልጅ ያዙትን ይዞ ያለቅሳል ነው በአጠቃላይ ያስቀምጡትና ለውጡ ምንድነው የሚለው ነው ከዚህ ጋር እንደነሳ ይፈልኩት እኔ ደሞዝ መጨመሩ ይሄን ያህል ፐርሰንት ጨመር ጠቅላይ ሚኒስትሩ ቅድም ሲናገር 300 እጥፍ ምናልባት 300% ምናልባት ሊሆን ይችላል አንተም ቅድም እንዳስቀመጥከውና በዛ እጥፍ ጨመርን ብሎ ሲናገሩ የሰራተኛው የኑሮ ሁኔታን በምን ያህል መንገድ ይቀርፈዋል? የዶላር የመግዛት አቅሙስ የብር የመግዛት አቅሙስ ብር ዶላርን የመግዛት እንዲሁም አገር ውስጥ ያለው እቃ የመሸመት ጥሬ ዕቃን የመሸመት አለቂቃዎችን የመሸመት አቅም ምን ያህል ነው? አሁን ተጨመረ የሚባለው ደሞዝ ምን ያህል ለውጥ ሊያመጣ ይችላል የሚለውን ነገር ማስከተል ፈለኩና እስኪ ያንተ እይታ ምንድነው እዚህ ላይ? ምናልባት አንተ እየተናገርክ የሳቸውን ጽሁፍ ድጋሚ ያመጣሉ በሌላ መንገድ ያስቀምጡትን። actually I'm glad ያን ስክሪንሾት አመጣው። እኚህ ሰው ፕሮፌሰር ናቸው ባለሳሳት አንድ ዩኒቨርሲቲ ውስጥ ደሞዝ ተጨመረ ይባላል። ደሞዝ actually አልተጨመረም እዛ ሀገር። ኢቨን ማሻሻያው በቂ አይደለም። ምክንያቱም መንግስት ምን እያደረገ መሰለህ? ለምሳሌ የነዳጅ ዋጋ፣ የኤሌክትሪክ ዋጋ፣ የውሃ ዋጋ፣ የግብር ዋጋ ኦኬ በዶላር እየተተመነ ነው የሚጨመረው። አይ ቲንክ ከባለፈው ዶላር የብር ዋጋ ዲቫሉት እንዲደረግ ከመወሰኑ በፊት እና እስከዛ ድረስ ነዳጅ ፕሮባብሊ 5-6 ጊዜ ዋጋው ተጨምሯል። ፕሮባብሊ 200-300% ጨምሯል። የቴሌም እንደዛው ጨምሯል። የኤሌክትሪክ እና የውሃ ፍጆታም እንደዛው ጨምሯል። በዶላር እያሰቡ ነው። ስትጠይቃቸው ምንድነው የሚሉት? ኦፊሻሊ የመንግስት ሰዎች የሚሉት በዶላር ተምነው ነው እቃ የምንገዛው ለኤሌክትሪክም ሆነ ሌላ የምንገዛው በዶላር ስለሆነ በዶላር ተምነው ነው ታሪፉን የሚጨምሩት። ለመንግስት ሰራተኛው ሲሆን ግን እንደዛ ያደርጉትም። አሁን ሁለተኛው ላይ ፕሮፌሰሩ ያስቀመጡት አይተህ እንደሆነ አሁን ደሞዝ ተጨመረ ነው የተባለው ከፍተኛው ላይ ያለው በዶላር አይ ቲንክ መልሰ በታሳየው አሪፍ ነው። ነባሩ የሚባለው ደሞዝ በ20,000 ከፍተኛ 20,000 ምናምን ሲያገኝ የነበረው ሰው ዶላር 55 በነበረበት ጊዜ ካልኩሌት ሲደረግ $372 ነበር። አሁን ጣሪያ ደረሰ ወይ ነው 39,000 ሆነ ሲባል ግን በ140 ስታባዛው ስንት ነው? 278,000 ነው። ይሄ ኖሚናል እና ሪል ምንለው አለ። የኖሚናሊ ኦልሞስት በእጥፍ ጨምሯል። አሁን የዚህ የከፍተኛ ጣሪያ ላይ ያሉ ፕሮባብሊ ፕሮፌሰሮች ደረጃ ያሉ ሰዎች የሚያገኙት ደሞዝ ኖሚናሊ በእጥፍ ጨምሯል። ኢን ሪል ቫልዩ በመግዛት አቅሙ ደግሞ በብር መግዛት አቅሙ ከመዳከሙ የተነሳ ወደ 278 ኦልሞስት $100 ቅናሽ ነው ያሳየው ማለት ነው። የዚህን ፕሮፌሰር ጽሁፍ ራሱ ብታየው የሪል ያደረጉት በቂ አይደለም። እኔ ትላንትና ስለጥፍ ምንድነው ያልኩት? አትሊስት ችግሩን አክኖሌጅ አድርጎት ችግሩን የህዝቡን ጥያቄ የሰራተኛውን ጥያቄ ተቀብሎ ደሞዝ ማስተካከል ያስፈልጋል ብሎ አምኖ መውሰድ አንድ እርምጃ ሆኖ ሳለ አሁንም ግን የይስሙላ ነው የሆነው። ገበያውን ያመጣጠነ አይደለም። ገበያውን ያመዛዘነ አይደለም። የኑሮ ውድነቱን ያመዛዘነ አይደለም። የቤዚክ ፍጆታዎች የእህል፣ የልብስ፣ የኪራይ፣ የመብራት ደግሞ ወጣ ካልክ እንደ ኦሮሚያ ባሉ ክልሎች ውስጥ አንድ ሰው መልእክት ሳነብ ነበር 3,000 ብር ቢጨመርልህ
ታክሱን 35% የቫቱን ምናምን አድርጋ ያ ብቻ አይደለም ቡሳ ጎነፋ ተብሎ የስፖርት ተብሎ የሚሊሻ ተብሎ የድርጅት ቢሮ መስሪያ ተብሎ የምን ተብሎ እጅ የሚደርሰው ከ3000 ውስጥ 1000 አይሆንም 1000 ደግሞ ምን ትገዛልሃለች እና አሁንም ያደረጉት በቂ አይደለም ከልብ አይደለም የሰራተኛውን ችግር ሊፈታ የሚችል አይደለም ገበያውን በባሰ የሚያባብስ ነው በቂ አድርጎ ገበያውን መረጋጋት የሚያስችል የደሞዝ ጭማሪ አይደለም የተደረገው አሁንም የሰራተኛውን ኑሮ የባሰ የሚያካብድ ነው የተሰራ ያለው ቀጥሎ የሲቪል ሰርቪስ ኮሚሽን የደሞዝ ጭማሪውን አናውንስ እንዳደረገ የንግድ ሚኒስቴር ነው መሰለኝ መግለጫ አውጥቷል መግለጫው ምንድነው የሚለው ነጋዴው ይሄን አይቶ ዋጋ እንዳይጨምር ይላል ለምን ነው ነጋዴው የማይጨምረው በነጋዴው ላይ እኮ ከ300 እስከ 1000% ነው ግብር ዘንድሮ የተጨመረው ያው ባለፈው ሰሞኑን አክቲቭ ሳልነበርኩ እንጂ ሲመጡ የነበሩ ቪዲዮዎች ሰሞኑን አጋራቸዋለሁ 200,000 ትርፍ ያላተረፈ ሰው እስከ 500,000 ብር ግብር መጥቶበታል በዛ ላይ ጉቦ ከፍሎ ነው የሚያደርገው አሁን ኢትዮጵያ ውስጥ እኮ ግብር ከበዛብህ ኦኬ አሁን ልክፈልና የሚቀጥለው መክፈል ስላልፈልግ ፈቃዴን የንግድ ፈቃዴን ልመልስ ብትል አይፈቀድልህ እና ነጋዴው ላይ ግብር ሰማይ ወጥቶበታል የኤሌክትሪክ ፍጆታ ሰማይ ወጥቶበታል የውሃ ፍጆታ ሰማይ ወጥቶበታል የነዳጅ ፍጆታ ሰማይ ወጥቶበታል at the same time ለኢኮኖሚ ቀውሱ ለዋጋ መናሩ መንግስት ኃላፊነቱን መውሰዱን ትቶ በነጋዴው ላይ መጫን ይፈልጋል ፌር አይደለም ነጋዴው ገበያውን ሪፍሌክት የሚያደርገው አንዳንድ ከልክ በላይ ያለፉ ስግብግቦች ሊኖሩ ይችላሉ በነገራችን ላይ አንድ ሪፖርት ነበር ከዚህ ጋር ታይዞ ባለፈው ሳምንት ሳይው ነበር ኢትዮጵያ የታክስ ቱ ጂዲፒ ሬሾ በጣም ትንሽ ነው ከአፍሪካ ይባላል ለምን እንደሆነ ታውቃለህ ኢትዮጵያ ግብር መክፈል እየከፈለ ስላልሆነ አይደለም ውሸታቸው ነው በአፍሪካ ውስጥ እንደ ኢትዮጵያን ስቴት አሁን ነው እየተዳከመች መጣችሁ እንጂ እንደ ኢትዮጵያን ስቴት ፓወርን ብሮድካስት ማድረግ የምትችል እስከ ቀበሌ ድረስ ደርሳ ከገበሬው ግብር መሰበሰብ ስቴት በጣም ውስን ናቸው ምናልባት ሳውዝ አፍሪካ እና ግብጽ ቢሆኑ ሌሎቹ የዛን ያህል ካፓሲቲ የላቸው ነው የኢትዮጵያ ህዝብ ግብር ይከፍላል ማንም ሰው ግብር የማይከፍለው ቱባ ባለሀብቶች ከመንግስት ባለስልጣናት ጋር እጅና ጓንት የሆኑ ሰዎች ግብር አይከፍሉም አንድ ሰሞኑን ያየሁት ዳታ ባለፉት 5-7 አመታት 1 ሚሊዮን መኪኖች ወደ ኢትዮጵያ ከገቡ ከዛ ውስጥ ግብር የተከፈለባቸው ግማሽ አይሆኑ ሌሎቹ በተለያየ ምክንያት ታክስ ፍሪ ሆነው ነው የገቡት ታክስ ፍሪ ግን አልሆኑም እነኛ ነጋዴዎች 1 ሚሊዮን ከሆነ መክፈል ያለባቸው በመኪናው ላይ ወደ ዘይዱ እነሱ 250 ወይ ደግሞ 25%ን የዛን ግብር 25%ን ለራሳቸው ይወስዳሉ 25%ን ለባለስልጣኑ ይሰጣሉ 50% ሴቭ ያደርጋሉ ማለት ነው this is what's happening የሙስናው መጠን ነው ግብሩን እየጎዳ ያለው እንጂ ኢትዮጵያ ህዝብ ገበሬውማ ግብር ቀፍቅፎ ነው እየከፈለ ያለው በመልቲፕል ደረጃ ቀጥታ ግብር ይከፍላል አሁን እኮ የዶሮም የአህያም የበግም ግብር ይከፍላል የመሬት ይዞታ ብቻ አይደለም ከዛ ላይ የሚሊሻ ይከፍላል የስፖርት ይከፍላል የማይከፍል ሙሳ ጎልፋ ለሚሊሻ ደግሞ የሚሊሻ ዩኒፎርም በርካታ ነገሮች ናቸው የሚከፈላቸው የድርጅት መስሪያ የጤና ልክ የጤና እንትን ይሄ አሜሪካ አካባቢ ላይ ኦባማ ኬር ምናምን የሚባለው አይነት ነገር እንደዛ ነገር ይከፍላል የጤና ኢንሹራንስ እንደዚህ ሁሉ ይከፍላል እና ህዝቡ they are actually what they are doing right now is they are taxing the economy to death ግብር ኢትዮጵያ ውስጥ እየከፈለ ያለው ቱባው ባለሀብት አይደለም ግብር እየከፈለ ያለው ገበሬውና ትናንሽ ነጋዴው መደጎም ያለበት መበረታታት ያለበት ምክንያቱም አብዛኛውን ቤተሰብ እየደጎመ ያለው ገበሬውና ይሄ ማከለኛና ትናንሽ ነጋዴው ነው ይሄ በየከተማው ነው በትንሽ ከተሞች ውስጥ ሱቆች ያሉት ምን ያለው ትንሽ ማኑፋክቸሪንግ ያለው ነጋዴ ነው እነሱ እየፈለጡት ወገቡን እየበጠሱት ያለው ደግሞ ይሄንና ገበሬው ነው የአገሪቷን ትልቅ ግብር የሚከፍለው ይሄ ህዝብ ነው የዚህ ኑሮ ውድነቱ ከፍተኛ ሰለባ ደግሞ እየሆነ ያለው እሱ ነው
ትልልቆቹ ነጋዴዎችማ እነሱ ትርፍ የጋራ እኮ ነው። ኢትዮጵያ ውስጥ አሁን እኮ ሼም አይደለም የስፖንሰር ይባላል ታውቃለህ። አሁን እያንዳንዱ ነጋዴ የሚኒስቴር ስፖንሰር አለው። ከሌ እኮ እንትና ትሬዲንግ እኮ ስፖንሰሩ የእንትን ሚኒስትሩ ነው ይባላል። ሌብነት ኦፊሻል ስለሆነ የግብር ገንዘብም እየቀነሰ ሄደ። ጥሩ። ከዚህ ጋር በተገናኘ አንድ ሁለት ቻርቶችን እያሳየን እንድናወራ ፈለግኩኝ አቶ ጀዋር። አንደኛ የደሞዝ ጭማሪው በዚህ ጊዜ መደረጉ በአጠቃላይ መንግስት ሁሉን ነገር እያስኬደ ያለው ሁኔታ ነው ያለው። የሲቪል ሰርቪስ ኮሚሽኑን አንድ ቪዲዮ እናስከትልና ቻርቶችን እያየን እንድናወራበት ነው የፈለግኩት። እስኪ እሳቸው የሚሉትን ነገር እንስማ። ንግዱ ህብረተሰብ በኩል ያለው ግብረ መልስ በጣም ጥሩ ነው። አብዛኛው የንግዱ ህብረተሰብ መንግስት የሚያወጣቸው ፖሊሲዎች፣ መንግስት ኢኒሼት የሚያደርጋቸው የሚጀምራቸው የሪፎርም ስራዎች በመደገፍ ረገድ በተለያየ ደረጃ በጣም የማይተካ ሚና ግዙፍ አስተዋጽኦ አዎንታዊ አስተዋጽኦ አበርክቷል። እስካሁን ባለው ሁኔታ በተወሰነ ደረጃ የደሞዝ ጭማሪ ተደረገ ሲባል ብዙ ጊዜ ያልተገባ ምንም ምክንያት የሌለው ዋጋ የሚጨምሩ አካላቶች እንዳሉ ይታወቃል። መንግስት ይሄንን ይገነዘባል። ይሄንን በተመሳሳይ በዚህ የደሞዝ ጭማሪ ገና የመንግስት ሰራተኛው ደሞዙ በእጁ አልገባም። ደሞዙ የተስተካከለው ደሞዝ በእጁ የሚገባው ጥቅምት ላይ ነው። የመስከረም ወር ከሰራ በኋላ የመስከረም ወር ደሞዙ ጥቅምት ላይ ነው የሚያገኘው። ስለዚህ ያኔም ይሁን ወር አሁን ይሄንን ዜና ስለተለቀቀ ብለው ያንን መረጃ በመስማት የዋጋ ጭማሪ በሚያደርጉት ላይ መንግስት ጥብቅ ቁጥጥር ያደርጋል። ለንግድ ሚኒስቴር ይሄ መረጃ ተሰጥቶታል። እሱም በተዋረድ አደረጃጀቶች ይኖሩታል። ምክንያታዊ ያልሆነ ዋጋ በሚጨምሩት ላይ ለሌላም ጊዜ ማስተማሪያ የሚሆን እርምጃ እንዲወሰድ በመንግስት በኩል አመራር እንግዲህ ይሄን የሚናገረው የሲቪል ሰርቪስ ኮሚሽን ነው። ኖርማሊ ግሪን ላይት ሰጥተናቸዋል። ከጥቅምት በኋላ ደሞዝ ከወሰዱ በኋላ መጨመር ትችላላችሁ የሚል ነው ንግግሩ። መንግስት ጭምር ነው ይሄን ነገር እየተናገረ ያለው። ምንም ነገር መጨመር አይቻልም ብሎ ማወጅ ሲችል ወይ ደግሞ ኢኮኖሚውን መደገፍና ድጎማ ማድረግ በሚችልበት አገር ውስጥ ነው ከዚህ ቀደም ሲደረግ ነበር የነበረውና ይሄ ነገር አሁን እስከዛ ደሞዝ ስለማይከፈላቸው ወይ ደሞዙ ገና ዝም ብሎ በማስታወቂያ ብቻ ነው የተነገረውና አሁን ደሞዝ እንትን ክፍያ ማስጨመር አትችሉም የሚል ነገር ነው እየተናገሩት ያሉት። ወዴት ነው የሚያመራው? ይሄ ካበቃ በኋላ ሲሳቸውስ ንግግር ምንድን ነው የሚያሳየው ነገር? ንግድ እኮ የስፔኩሌሽን ውጤት ነው። አንተ ዕቃ ስትገዛ ስትሸጥ ዋጋ ይጨምራል ወይ ይቀንሳል ብለህ ነው ካልኩሌት አድርገህ ነው የምታደርገው። ደግሞ እንደሚጨምር ዛሬ ነግረኸው ዋጋ አትጨምር ማለት አይቻልም። እኚህ ኮሚሽነር የቆዩ ሰው ናቸው እና አም ሹር ሂ ኖውስ ያው የጁጄ ጨዋታ መጫወት ፈልጎ ነው እንጂ ይሄ እሱ የሚለው ነገር እንደማይሰራ ያውቃል። ምክንያቱም አስቀድመህ ለምን ነው መንግስት አሁን ለምን ያኔ ደሞዙ ከተጨመረ በኋላ ይኸው ዛሬ ደሞዝ የዚህን ያህል ጨምሬያለሁ ለምን አላለም? why did they have to announce a month in advance? ወር አስቀድመው ለምን ነው ለመንገር የተገደዱት? ስለፈሩ የፖለቲካ ጥቅም ለማግኘት ካልኩሌት አድርገው ነው። መስከረም ሲጠባና መመራሮቹ ወደ ስራ ሲደርሱ ከሐኪሞቹ ጋር ተባብረው ከወታደሮቹና ገበሬዎቹ ጋር ተባብረው ይፈነግኑናል። ስለዚህ ተስፋ እንስጣቸውና ንዴታቸውን እናስተንፍስ ነው። እናንተ ነጋዴ ከሆንክ ይስጥ እንካልኩሌት ልክ መንግስት ደሞዝ ጨምሬያለሁ ሲል እቃ ካለ እቃህን አሁን አትሸጥም ታቆያለህ፣ ሆርድ ታደርጋለህ ወይ ዋጋ ትጨምራለህ። አሁን ዋጋ ትጨምሩ ነው ያለው። ዋጋ ካልጨመረ ለምን ይሸጣል? ነገ አትርፎ መሸጥ ሲችል ምክንያቱም እቃውን አሁን ዛሬ ከሸጠ ሌላ እቃ መግዛት አለበት። ሌላ እቃ በሚገዛበት ጊዜ ዋጋው ለምሳሌ አከፋፋዩ በትንሽ ሱቆች የሚሸጠው ሰውዬ ከዋና አከፋፋይ ነው የሚገዛው። ዛሬ ዋጋውን በርካሽ ከሸጠ ያኛውን ሪፕሌስ ለማድረግ ሄዶ ከአከፋፋይ ሲገዛ ዋጋው ጨምሮ ነው የሚጠብቀው። የማርኬት ዲስቶርሽን ነው እያወሩ ያሉት። ይሄ የሚሰራ አይደለም። ምን መሰለህ ሰውን እየሸወዱ ያሉት አይኤምኤፍ አንቆቾ ይዟል። አይኤምኤፍ እናት ነው ያሉት እንጀራ እናት ሳይሆን አውሬ ሆናባቸዋለች። ዶላርን
ወጥራችሁ ነው የውሸት ነው አሁን ያለው ኤክስቼንጅ ሬት የውሸት ነው 250 አስገቡ እየተባሉ የነዳጅ ሰብሲዲው ሙሉ በሙሉ አላነሳችሁትም አንሱት እየተባሉ ኦኬ የመብራት የውሃ ዋጋ ጨምሩ እየተባሉ ነው መስከረም በኋላ ዶላር አሁን 180 ነበር መልሰው ታው 160 ይሄዳል 200 ይገባል 250 ይሄዳል ይሄ ሳይታለብ የተፈታ ነው እንት መስሏቸዋል እኮ የሚሸውዱ መስሏቸዋል ነው ባለፈው እንዳልኩት ነው ግለሰብ አምታቶ ሸቅሎ ምናምን በዚህ ሰርቆ በዛ ቆራርጦ ሀብታም ሊሆን ይችላል መንግስት አይችልም ሀገር እንደዛ አይቻልም አሁን ባለፈው ልክ እንደዚህኛው ኮሚሽነር አንዳንድ ያሳዝኑኛል ነኝ ሰዎች ምክንያቱም እያወቁ they go against their own thinking ህሊናቸው ከህሊናቸው የተቃራኒ ነገር ነው የሚናገሩት ባለው አሁን የብሔራዊ ባንክ ገዢ ወጥቶ ዶላር ከዚህ ካልወሰዳችሁ እንወርሳለን ምናምን ይላል ዶላርን 180 ያስገባው ምን እንደሆነ ማሞ በደንብ ያውቃል የኮንትራባንድ ፈቅደው ወርቅ ከዱባይ መጥቶ ኬንያ ላይ ሱዳን ላይ ካፈር ተደባልቆ እንደ አዲስ መጥቶ ይሸጥላቸዋል እነሱ ይሄን በብር ይገዙታል ነጋዴው ቶሎ ያንን ብር ወደ ዶላር መቀየር አለበት ዶላርን ሰማይ ያወጣው ይሄን ነው ይሄንን የሚሰራው 70% 80% ይሄን ሲሰራ የነበረው መንግስትና ከመንግስት ጋር የነበሩ ነጋዴዎች ናቸው አሁን ውጭ ሀገር ያሉ ሐዋላዎች ሲያስጠነቅቅ ነበር ማሞ ሊስት አውጥቶ ስም መጥራት አልፈልግም ቤዚካሊ አንዳንዶች ተገደው ስለሆነ ከአሜሪካና ካናዳና ከሳውዲ አብዛኛውን ዶላር ገዝቶ በቀጥታ ኢትዮጵያ ወስዶ የሚያስረክበው ከመንግስት ጋር ሼር ያለው የሐዋላ ድርጅት ነው እዛ ሊስት ውስጥ ግን የለም ኦኬ they think they are smart no እንደማይሰራ ማሞ ያውቃል አቶ መክሪያም ያውቃሉ ይሄ ለነጋዴው ብሌም ማድረግ እንደነው በእኛ ባህል በአገራችን ባህል ነጋዴ ስግብግብ ነው ነጋዴ ሌባ ነው ነጋዴ ምናምን ነው ምናምን ኢትዮጵያ ውስጥ ነጋዴውን ሌባ ያደረገው ነጋዴውን እንዲሰርቅ አንደርግራውንድ እንዲሄድ ያደረገው ምንድነው መንግስት ነው የመንግስት ሰው መጥቶ 1 ቢሊዮን ታክስ አለብህ ይላል 1 ቢሊዮን ታክስ አለብህ ብሎ አራኒ አልችልም ስትል አይ እንደዛ ከሆነ ዝቅ አረግልሃለሁ ወደ 500,000 ግን ከ500,000 ውስጥ 200,000 ለኔ ይሰጣል ከምታተርፋት ከምቀንሱ 250,000 ትሰጠኛለህ አትሊስት 250,000 ታተርፋለህ ይላል therefore ነጋዴው ከሌባ ጋር ከነኚህ ሌቦች ባለስልጣናት ጋር መስማማት ግዴታ ወረበት አከነም ኔምስ እኮ አይ ስፔንድ እኔ ድሮ ኢትዮጵያን በሩቅ ነው ማቃት በቀርቤ እስር ቤት እያለሁ በተለይ ከእስር ቤት ከወጣሁ በኋላ በደንብ ነው ያጠናሁት how the whole system works ወዳጄ ለኢትዮጵያ ዋጋ ንረት ነጋዴ ተጠያቂ አይደለም ለኢትዮጵያ ዋጋ ንረት ታሪካዊ ጠላቶቻችን የውጪ ምናምን አይደለም የኢትዮጵያ የዋጋ ንረትና የኢኮኖሚ ቀውስ የአብይ አህመድ የአመራር ውድቀት በስልጣን መባለግ በኢትዮጵያ ታሪክ ሳይሆን በአፍሪካ ታሪክ እንደ አብይ በስልጣን የባለቀ የተጨማለቀ ሰው ኖሮ አያውቅም ሀገርን በጦርነት ካደቀቀ በኋላ የተረፈችዋን ገንዘብ ለሽርሽርና ብልጭልጭ ካባከነ በኋላ ሄዶ የታመማችውን ሀገራችንን ታማ አልጋ ላይ ያለችውን ሀገራችንን ኮሶን የሰጣት ከአይኤምኤፍ ስትራክቸራል አድጀስትመንት አሁን አፍንጫውን ይዘውት እያሽከረከሩት ደሞዝ ግብር ጨምር ነዳጅ ጨምር የውሃ ጨምር የኤሌክትሪክ ጨምር የኢኮኖሚክ ሶቨሬኒቲያችንን ኢኮኖሚያዊ ሉዓላዊነታችንን አሳልፎ ከሰጠ በኋላ አሁን ከታች ያሉትን ትንንሽ ነጋዴዎች በዝርፊያ በዋጋ ስግብግብ ይላቸዋል ስግብግብ እኮ የሆነው ነጋዴው it's survival instinct እኮ ነው ከአቅም በላይ ግብር ከፍሎ ከአቅም በላይ ሙስና ከፍሎ ቤቱ እየፈረሰበት ወጥቶ እንደፈለገው እንዳይነግድ የጸጥታ ችግር እያስቸገረው እቃው መንገድ ላይ እየተቃጠለበት እየተዘረፈ ሾፌሩ እየታፈነበት ይሄን ነጋዴ ብሌም ማድረግ ይፈልጋሉ እና የችግሮች መነሻው መንግስት ራሱ ነውና መንግስትና የመንግስት ቁንጮ ነው ይሄንን ባዘው እነኚህ የሚያወሩ ሚኒስቴሮች we talk they know እኮ ለፈርተው ግማሾቹ ተስፋ ቆርጠው ነው እንጂ ይሄን የሚያወሩት
they know things are not working, you know. ጥሩ እንግዲህ ሀገሪቱ አሁን ነባራዊ የነበሩ ነገሮችን ደግሞ እንመልከታቸው። ከዚህ ቀደም የነበሩትን ነገሮች በደንብ እንመልከታቸው። ምናልባት እንደዚህ እንደ ጋዝ ያሉ ነገሮችን ብናወራባቸው ብዬ አሰብኩኝ። እነዚህም ይጨምራሉ አብሮ ከኢኮኖሚ ጋር እና በአጠቃላይ እንደው ባጭሩ እናስቀምጠው ብዬ ነው፣ ለሰውም ለእይታ እንዲቀጥል ብዬ ነው እነዚህ ነገሮች በትክክል እያስቀመጥኩ ያለሁት። ቤንዚን እና ጋዝ ላይ የጨመረውን ከኦክቶበር 2024 እስከ ሜይ ኦገስት 2025 ያለውን ብቻ ነው እዚህ ጋር የምናሳየውና እንደው በፍጆታ እቃዎች ላይ ነዳጅን ጨምሮ ኤሌክትሪክን ጨምሮ አሁን የሚጨመሩ ታሪፎች በሀገሪቱ ላይ ምን አይነት የዋጋ ግሽበትን ያስከትላሉ ትላለ ጀዋር? እነዚህ ነገሮች ከስር ከስር እንደዚህ እያሳየው እንዳለን የኤሌክትሪክ ጭማሪ ማለት ነውና የኢትዮጵያ ዩቲሊቲ አውቶሪቲ ታሪም ያወጣው መግለጫ አለ። ድጎማ እናደርጋለን ጭምር ብሎ ነው ያወጣው ለቤት በተለይ ለመኖሪያ ቤቶችና ይሄም የሚመጣውን የኢኮኖሚ ግሽበት ለመቀነስ ያክል ነው ይሄን ነገር እናደርጋለን እያለ ያለውና እነዚህ ነገሮች ወዴት ነው ሀገሪቷን የሚወስዷት? አጠቃላይ መሰረታዊ የሚባሉት ነገሮች ቤንዚን፣ ኤሌክትሪክ፣ እነዚህ ነገሮች ሀገሪቱን ኢኮኖሚ ወዴት ነው የሚወስዱት? አሁን ካለው ሁኔታ ጋር ግዴታ የብር አቅም መግዛት አቅም በዛው ደረጃ ወርዷልና ማለት ነው። ዝርዝር የማክሮ ኢኮኖሚ ጉዳዮችን የኢኮኖሚ ባለሙያዎችን ጋብዘህ በታናግራቸው በተሻለ እውቀትና የተሻለ ግንዛቤ ሊሰጡ ይችላሉ። ፖለቲካ ኢኮኖሚው ላይ ብቻ ፎከስ ካደረግኩ አይ ቢሊቭ የነዳጅ ጭማሪው ከዚህ የበለጠ ነው። በመብራትም በሌላኛውም ያለው ጫና አለባቸው። ሄደው የፈረሙት ይሄ ከአይኤምኤፍ ጋር የፈረሙት እንጀራን እናታችን ብለው ከአራጣ አበዳሪ ጋር ነው ሄደው የተፈራረሙት። አሁን አብይ ቅድም አንዱ ባወጣው ቪዲዮ ላይ ከግል አበዳሪ አልተበደርንም ይላል። ከግል አበዳሪ መበደር ይሻላል። ምክንያቱም የግል አበዳሪ ገንዘቡን ነው እንጂ የሚጠይቅህ ፖለቲካንና ፖሊሲህን የፖለቲካና ፖለቲካል የኢኮኖሚ አውቶኖሚህን ሉዓላዊነትህን ነጥቆ አይቀበልህም የግል አበዳሪ ባንክ እና ይሄ የሚያመጣው ኢምፓክት ቀላል አይደለም በሰው ላይ። እንዳልኩ ኢንፍሌሽንን ለምሳሌ ኢንፍሌሽንን ተቆጣጥረናል ብሎ የሚናገሩት ነገር አለ። አንድ ፕሮፌሰር ሃንክ የሚባል የታዋቂ የሞኔታሪ ኢኮኖሚስት ደግሞ የተከታተላቸው ግርግራቸው የተከታተለ በየጊዜ የደረሰበትን ሜጀር ያደርጋል። ኢንፍሌሽን ተቆጣጠር ነው የሚሉት እንዴት በማድረግ መሰለ? የብር ሰርኩሌሽንን ማለትም ባንኮች እንዳያበድሩ በማፈን ነው። ያም እንደ የብር ማፈን የምናደርገው ንግድን በጣም አቀዘቀዘው። ሪል ስቴት ወድቋል። አሁን ሪል ስቴት የሪል ስቴት ንግድ ሌሎች አብዛኛው ንግድ በጣም ተቀዛቅዟል። ምክንያቱም ሰው ብር ማግኘት አልቻለም። ባንኮች ብር መስጠት አልቻሉም። ለምሳሌ ባንኮች አሁን ብር ከና ማሞ ወረቱ ሲቀበሉ ሄደው በብላክ ማርኬት ዋጋ ነው የሚሸጡት። 130 ምናምን ከብሔራዊ ባንክ ይገዛሉ፣ ሄደው 170 ብር ይሸጣሉ። ዘይ ሜክ ዛት ማች መኒ ኢዝሊ። ለኢኮኖሚ መንሰራራቱ ኮንትሪቢዩት እያደረጉ አይደለም። ስለዚህ የሚመጡት ወራት በተለይ ለደሞዝተኛው ለደሞዝተኛው ብቻ ነው፣ ለገበሬው እኮ እያወራን አለ። ገበሬው ዘንድሮ ወይ መሬቱን አላረሰም ወይ ካረሰ ከአምናው በግማሽ በታች ነው ያረሰው። ሙሉ መሬቱን ካረሰ ከግማሽ በታች የሚሆን የመዳበሪያን ነው የተጠቀመው። አሁን ደግሞ የኢትዮጵያ መሬት እንደ ድሮ አይደለም። መዳበሪያ ለምዷል። ያለ መዳበሪያ አመርትም። እዚህ አንተ ወጣህበት አካባቢ ወደ በትራክተር የሚታረስበት አርሲና ባሌ አካባቢ ብትወስድ ትራክተር በግድ ካልገዛችሁ እያሉ ገበሬዎችን በማህበር እያደራጁ ወር ሳይፈጅ የሚሰበር ትራክተር ሰጥቶባቸው ሰው እዳ በዳው። በዛ ላይ ነው ዘንድሮም የመዳበሪያ ዋጋ በእጥፍ አምና 3800 ምናምን የነበረ መዳበሪያ ዘንድሮ በ9000 አልተገኘም። ያን ራሱ አንድ ጊዜ ለጥፈው ነው ሴቲንግ እዚህ ምዕራብ ሸዋ አካባቢ አይተንደው ምንድነው ነው የማዳበሪያ እያለ የለም ብለዋቸው ዋጋ ይጠብቁን። ልክ ሰው ዴስፕሬስ ሲሆን ያን መዳበሪያ ከነጋዴው ጋር ተስማምተው መሸጥ ጀመሩ። የኑሮ ውድነት እየጨመረ ነው የሚሄደው። ዶላር መጋሸቡ ይቀጥላል። በሚቀጥለው አመት ውስጥ 250 አስገቡ ተብለዋል። they will be forced to do that። ያ ማለት አሁን 80 በመቶ ጨመርን የሚሉት ደሞዝ
በ6 ወር ውስጥ በዜሮ ይባዛል ማለት ነው። it will be completely eroded የነዳጁ ጭማሪ ነዳጅም ይጨምራሉ። አሁን ለጊዜው ነው እቺ የፖለቲካ ትኩሳቷ እስክታልፍ ነው ህዝቡ እስኪረጋጋላቸው ነው። አመት ባሉን አሳልፈው ይጨምራሉ ነዳጅ ሶ ይሄ አንድ ላይ ሲደማመር አሁን ያደረግን የሚሏትን የደሞዝ በየወይ 80% ለከፍተኛ ደረጃ ላሉት ነው። ከታች ላሉት 36% ምናምን ብቻ ነው የጨመሩት which is almost nothing ሶ በነዳጅ ብቻ አጥፋለኝ። አሁን አንተ ነዳጅ 40% ተጨመረ ብላል። በነዳጅ ብቻ የሚያልቅ ነው ማለት ነው። ሶ አሁን ያደረጉት የኢኮኖሚ አድጀስትመንትም ሆነ ዝም ብሎ ባንዴጅ ነው እያደረጉ ያሉት። የሀገሪቷ የኢኮኖሚ ችግር መሰረቱ ኢኮኖሚው አይደለም፣ መሰረቱ ፖለቲካው ነው። ፖለቲካውን ካላረጋጋ ኢኮኖሚ ጦርነት አይቆምም። ጦርነት ካልቆመ ኢንቨስትመንት አይመጣም። የሀገር ውስጥ ንግድ ተቀዛቅዞ ይቀጥላል። ሎክ አሁን ዝም ብሎ አንዳንዴ ሲዋሹ ባለፈው አራርሳ መርዳሳ የሚባለው የኦሮሚያ ጸጥታ ቢሮ ኃላፊ ኦሮሚያ በሁሉም ወረዳዎች ሰላም ሰፍኗል አለ። በሚቀጥለው ቀን ሱሉልታ በሚያሳዝን ሁኔታ ሱሉልታ ማለት 14 ኪሎ ከፊንፊኔ 14 ኪሎ ሜትር ላይ እነዛ ባንከሮች አለቁ። እነዛ ባንከሮች አለቁ ማለት የባንክ እንቅስቃሴ እዛ አካባቢ ቆመ ማለት ነው። በአማራ ክልል በፊቼ መስመር በአማራ ክልል ጎንደር፣ ጎጃም መኪኖች ሰልፍ ይዘው እስከ ሳምንት ይቆያሉ ያለ ከባድ ወታደራዊ እጀባ መንቀሳቀስ አይችሉም። ይሄ ሁኔታ ባለበት ኢኮኖሚ ብልጭልጭ አይደለም። ኢኮኖሚ አብይ እንደሚያስበው ስለተመኘው የሚያድግ ነገር አይደለም። ዊፊትን ሜኪት የሚባለው የፕሮስፔሪቲ ናንሴንስ አይሰራም። ለሀገራዊ ኢኮኖሚ ለግል ሊሆን ይችላል። አምታተህ አሉ አይደለም አሁን የሚያጭበረብሩ እኮ አሉ ኢትዮጵያ ውስጥ በዚህ ማጭበረብር በፒራሚድ በምናምን እያጭበረበሩ ሀብታም የሆኑ ሰዎች አሉ። ይካንዱ ዛቱ ዘ ካንትሪ የካልቸር ሴክተሩን፣ የማኑፋክቸሪንግ ሴክተሩን፣ የሰርቪስ ሴክተሩን አላሳደግ ኢኮኖሚ አያድግም። የግብርና ሴክተሩን፣ የማኑፋክቸሪንግ ሴክተሩን፣ የንግዱን ለማሳለጥ ደግሞ የሴኩሪቲ ሁኔታው መሻሻል አለበት። የሴኩሪቲ ሁኔታው እንዲሻሻል ደግሞ የፖለቲካው መረጋጋት የሀገራችን ፖለቲካ ከጫካ ከአፈሙዝ ወደ ከጫካ ወደ ጠረጴዛ ከአፈሙዝ ወደ እስክሪፕቶ መመለስ መቻል አለበት። ይሄንን ማድረግ እስካልቻሉ ድረስ ከመቀመቁ አይወጡም። ይሄን ለማድረግ አሁን ላይ ብቃቱም ቅንነቱም ፍላጎቱም አቅሙም የላቸውም። therefore this is the beginning of the end. It's too little too late. ከእንግዲህ በኋላ ቀልቢ ነው ቢኖራቸው እንደ ኃይለ ማርያም ፓካፕ ማድረግ ነው። ካልሆኑ ግን የፈሩት ደመና መዝነቡ አይቀርም። ጥሩ። አሁን ደግሞ ቀጥታ ወደ እነሱ የመንግስት ፋርሴ ቡላዎች የሚያነሱትን ሀሳብ ጋር ልውሰድ። የደሞዝ ጭማሪ ተደርጓል ከተባለ በኋላ አንተም የራስን ሀሳብ አስቀምጠሃል፣ ሌሎችም አስቀምጠዋል። ለእነሱም ጭምር ደሞዝ ጭማሪ ይደረግ የሚል በአፋን ኦሮሞ ጽፋ አግኝቻለሁ እና ትንሽ ፈገጋስ ብሎኛል። ለፋርሴ ቡላዎችም ደሞዝ ስንት ተጨመረው ይጨምር የሚል ነገር አስቀምጠሃል እና ምንድነው እያሉ ያሉት? የደሞዝ ጭማሪውን መንግስት በራሱ መንገድ አስልቶ ጨምሯል። ስለዚህ የደሞዝ ጭማሪን ምክንያት አድርገው አጀንዳውን ሲያራግቡ የነበሩ ሰዎች አጀንዳቸውን ተነጥቀዋል። አሁን ደግሞ ለምን ተጨመረ እንደተጨመረ ብለው እየተቆጡ ነው የሚገኙት። ትግላቸው በቃ እዚህ ጋር አከተም የሚል ነገር ነው የሚያነሱት። ደሞዝ ለምን ተጨመረ ነው የናንተ መልከታ ወይ ደግሞ ያንተ እይታና ሐሳብ እዚህ ጋር ምንድነው? ከዚህ ጋር እነሱ በሚያነሱበት መንገድ እናንሳ ብዬ ነው። ኖርማሊ ይሄንን ሳናነሳ ብንሄድ አስፋፍተው ስለሚሄዱበት ብዬ ነው። ያንተ እይታ እዚህ ጋር ምንድነው? ደሞዝ ለምን ተጨመረ? ወይንስ የተጨመረው ደሞዝ በቂ አይደለም፣ ጊዜው አይደለም? ምንድነው ያንተ እይታ? በአጠቃላይ እነሱ ከሚያነሱት አሁን ነው ይሄን ጥያቄ ማነሳለህ። ፋርሴ ቡላ ብቻ ሳይሆን ለኛም ኮሚሽን ይታሰብልን እንጂ ብሌም ተደርገን እንደዛ ተጫፍጭፈን የደሞዝ ጥያቄ እንዴት ታነሳላችሁ? ሀገር መክፈል አትችልም። እዚህ ይላል የነበረው መከራከሪያቸው ደሞዝ ይጨመር ስኛ ስንል ሀገር መክፈል አትችልም ነው። ከየት አባቷ መጣች? ከየት አባቷ አምጥቶ ነው የከፈለው ታዲያ መንግስት? አሁን መንግስት ከየት አምጥቶ ነው ደሞዝ የከፈለው? ያኔ ይችላል ሪሜምበር ነው ስለ ነበረው ይችላል፣ ያስችላል። ኢትዮጵያ ኢኮኖሚ አሁን ባለው ሁኔታ መክፈል ይችላል። የኛ ትችት አሁን ምንድነው? it's too little too late ነው። አንደኛ ጭማሪው በቂ አይደለም። ይሄን ነገር ስለ ነበረው ዛሬ 3 ወር 4 ወር አካባቢ ነው።
3 ወር 4 ወር አካባቢ ነው ደሞዝ ይጨመር ስንል የነበረው 3 ወር 4 ወር ውስጥ እኮ የዋጋ ግሽበቱ የዋጋ ንረቱ ጨምሯል። ዳቦ የዛሬ 3 ወር የነበረበት የለም ዛሬ ዋጋው ጨምሯል። አንድ ሌት ነው they should have done this a year ago ብር ገና ምን ተሳያደርጉ ዲቫሉ ሳያደርጉ ማድረግ ነበረባቸው። ሌት አረጉት። ሁለተኛ በጣም ያንሳል። ኢቭን ከፍተኛ ተጨመረ የሚባለው የ81% ራሱ ብትወስደው በሚቀጥለው ወር የዶላር ዋጋ አሁን ካለበት 160 200 250 ምናምን ይገባል። የነዳጅ ዋጋ ይጨምራል በእርግጠኝነት ይጨምራል በሚቀጥለው ወራቶች። ግብር እንደዛው ሰማይ ደርሷል። ቅድም ፕሮፌሰሩ በጻፈው ላይ በዶላር ስታሰራው 300 ምናምን የነበረው ነው ወደ 200 ምናምን የተቀነሰው። ተጨመረ ቢባርም በብር ተጨመረ ቢባርም በዶላራቸው ላይ ቀንሷል። ኦኬ ሶ እኛ እያልን ያለ ነው ደሞዝ ለምን ተጨመረ አይደለም። ለምን ዘገየ? ከዘገየ ደግሞ በቂ አይደለም ነው። በቂ አይደለም ምንድነው መነሻችን መከራከሪያችን? የኢትዮጵያ ሰራተኞች እየተከፈላቸው ያለው ደሞዝ መሰረታዊ ቤዚክ ኒድስ መሰረታዊ ፍጆታ ባለፈው ብዬ ነበረ። ኢትዮጵያ ውስጥ እየተጠየቀ ያለው የደሞዝ ጭማሪ ሳይሆን የሊቪንግ ዌጅ ለመኖር የሚያስችል ለመብላት፣ ለመጠጣት፣ መጠለያ እና ቤዚክ የሆኑ ነገሮች ከቨር ለማድረግ የሚያስችል የለም። አንድ አሁን ትላንትና ልክላለሁ ወላ ላይ አንድ የመጣ ዶክመንት ነበር። በመድኃኒት ላይ እኮ ታክስ ጥለዋል ያልነበረ ሐኪም ያላዘዘው መድኃኒት ታክስ መደረግ አለበት ብለው ታክስ ጥለውበታል። they are tax in everything እነሱ የሚያደርጉት ታክስ እና መንግስት የሚያደርገው ታክስ እና የዋጋ ጭማሪ ለመታወቂያ ህዝቡ እኮ የማይዘረፍበት መንገድ የለም። አንድ ጊዜ ቁጥር ወደ 21 አይነት መንገዶች አሉ መንግስት ባለፉት 5-6 ዓመታት እያመጣ በዛሬ ደግሞ አሁን ከአይኤምኤፍ ጋር ከተፈራረመ በኋላ በህዝቡ ላይ የጫነው ወደ 21 ምናምን መንገዶች አሉ ሰውን የሚያስከፍሉበት። እንግዲህ ኦፊሻሊ በሙስና በምን የሚያስከፍሉበት ደግሞ ሌላ አለ። በግል የመንግስት ባለስልጣናት በግል የሚያስከፍሉ ብቻ ሳይሆን መንግስት ኦፊሻሊ የሚያስከፍላቸው አሉ። እኛ እያልን ያለ ነው አንደኛ ዘግይቷል፣ ሁለተኛ በቂ አይደለም ነው። አጀንዳ አጣችሁ ለሚለው ጥሩ ነበር እንደዛ ቢሆን። ጎሉ ላይ ኳሷን እያንቦጫረቋት ስንለጋባቸው ያለቃቅሳሉ። አስቀድመው አስበውበት ምን አይነት ኢሹዎች ናቸው? what is politics? ፖለቲካ ማለት ምን አይነት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ኢንቫይሮንመንታዊ ጉዳዮች ናቸው? ኢመርጅ ኔክስት የሚቀጥለው ወር 2 ወር ከእንግዲህ 3 ወር ከእንግዲህ የዛሬ ዓመት የዛሬ 3 ዓመት ምንድናቸው? ኮንቴስትድ የሆኑ በህዝብ ውስጥ አንገብጋቢ ሆነው ሊወጡ የሚችሉ ጉዳዮች ምንድናቸው ብለን ማጥናት መቻል አለብን። ፕሮጀክት ማድረግ መቻል አለብን። that's what we do። መንግስት ደግሞ መንግስት ስልጣን ላይ ያሉ ሰዎች ባላቸው የፋይናንሻል እና የተቋም ብቃት ይሄንን እንኳን ማጥናት አልቻሉም። ምክንያቱም አብይ ሀገራዊ ተቋምን አፈረሰና የግለሰብ መጫወቻ አደረገው። ብቃትም እውቀትም የሌለው ግለሰብ ሆነ። በነገራችን ላይ አካባቢ ያሉ እኮ ብቃት ያላቸው ሰዎች አሁን ያነሳቸው ሰዎች ኤክስፒሪየንስ አውቃቸዋለሁ። እኔ በኢህአዴግ ጊዜ እኮ ታግያቸዋለሁ ብዙዎቹ። በኢህአዴግ ጊዜ የነበሩትን ሰዎች እስከ 1000 የሚሆኑት የመከላከያና የሲቪል አመራሮች ፖርትፎሊዮአቸውን በደንብ ነው ያጠናሁት። አይኖ ኬፓብል የሆኑ ሰዎች አሉ፣ በየፊልዱ አሉ። የነኝን ሰዎች እውቀትና ልምድ እንኳን መጠቀም አልቻለም። ዝም ብሎ በታየው ብቻ እየሄደ ሀገርን አደቀቀ። አሁንም በደመ ነፍስ በቃ ኢንተለጀንስ ደረሰው። እንዴት እንደደረሰው ሌላ ጊዜ እነግርሃለሁ። በቃ መስከረም ላይ ሊፈነዳ ነው ሲባል ጊዜ በግርግር ደሞዝ ጨምር ብሎ አይደረግም። የዛሬ ወር ደሞዝ ጨምራለን አይባልም። ነዳጅ ለምሳሌ እንዳላስረዘመብህ ነዳጅ ይጠፋል። ስለጥፍ ነበር ባለው ነዳጅ ለምን እንደሚጠፋ ታውቃለህ? እያንዳንዱ ሚኒስቴርና ሚኒስቴር ዴታ ወይ ኮሚሽነር ምናምን
ስፖንሰር የሚያደርገው ነዳጅ አከፋፋይ አለ። የሚያመጣም ከላይ ያሉ ሚኒስቴሮች ኢምፖርት የሚያደርጉትን ስፖንሰር ያደርጓቸዋል። ከታች በከተማ በምናምን ያሉት ደግሞ ማዳ ያላቸው ሰዎች ስፖንሰር ያደርጋሉ። ፓርትነርሺፕ ነው፣ ትርፍ የጋራ ነው። ወዱ ዘይዱ ልክ የማክሮ ኢኮኖሚክ ቲሙ ቁጭ ብሎ የሚቀጥላል ላይ የነዳጅ ድጎማ የነዳጅ ዋጋን ለመለወጥ ለመጨመር ሲነጋገር ገና ስብሰባ ሳያልቅ ለአከፋፋዩ ይነገራል። በውጣ ውረድ እስከታች ይደርሳል። ማዳያዎቹን አጥረግልጎ የነበረው ነዳጅ ኦል ኦፍ ሰደን ይጠፋል። ማን ሞኝ አለ? ነገ 10 ብር የሚጨምር በሊትር 10 ብር የሚጨምር ነዳጅ ዛሬ በ100 ብር ከ10 ብር በታች ቀንሶ የሚሸጥ the system is compromised። በህወሓት ጊዜ ስቴት ካፕቸር ነበረ። ኤሊት ግሩፕ በተወሰኑ ሰዎች ስቴት ካፕቸር ነበረ፣ በፓርቲ ስቴት ካፕቸር ነበረ። አሁን ምንድነው የማፊያ አይነት ስቴት ሆነ። the state has become a criminal enterprise። የኤክስቶርሽን እና የኮረፕሽን ኦፊሻል ኮረፕሽን ሜካኒዝም ነው። አንድ ባለፈው ነው የማዕከላዊ ኮሚቴ ላይ አንድ የቀረበ ነገር ነበር። ኢንተለጀንስ እና ከሚሊተሪ ኢንተለጀንስ የቀረበ ነበር። ሪፖርቱ ምንድን ነው የሚለው? የሙስና በክልሎች ፕሬዝዳንቶች፣ በዋና ዋና ከተማ ከንቲባዎች እና በፌደራል መስሪያ ቤት ሚኒስቴሮች በሚኒስቴሮች ደረጃ በተቀናጀ ግልጽ እና ገሃድ በሆነ መልኩ ነው ዘረፋ እየተካሄደ ያለው ይላል። ይሄን ያለው አብይ የሾመው የአብይ ኢንተለጀንስ እና የመከላከያ ተቋማት ናቸው ይሄን ያቀረቡት። ሀገሪቷ ሴኩሪቲን ሪስቶር ለማድረግ ጋሬጣ የሆነው አንዱ ምክንያት ሙስና ከመንሰራፋቱ የተነሳ የመንግስት አገልግሎት የግለሰቦች ገንዘብ መበዝበዣ መዋቅር ሆኗል። ይሄ ሁሉ ከተደመጠ በኋላ እርምጃ ይወሰዳል ሲባል ታዋቸው። ለምክንያቱም እነዚህ ሰዎች እያስፈራራ ይሄንን አንድ ነገር ብትቃወሚኝ አወጣብሻለሁ እያለ ከንቲባውንም ፕሬዝዳንቱንም ለማስፈራሪያ ለመጠቀም ያስቀመጠው ነው። ይሄ ሁሉ ተደባምሮ እኛ ዶወሪ እኛ አጀንዳ እናጣም፣ አጀንዳ ይሰጡናል። እኛ ኳሷን ሁሉ ያቀብሉናል። ኳሷን እኛ መለጋት እንጨምራለን። የህዝባችን ላይ የሚደርስ ማንኛውም ችግር ማጋለጥ፣ የመንግስት ድግመትና ጥፋትን ማጋለጥ፣ ሀገራችን ውስጥ ለውጥ እንዲመጣ ሀገራችንን እና ህዝባችንን የሚመጥን አመራር መምጣት አለበት። ሀገራችንን ገለው አፍርሰዋት የዓለም መሳቂያ መሳለቂያ እኮ ነው ያደረጉት። we are too ashamed to face any world commentator። የዲፕሎማቶችን የሚዲያ ሰዎችን ሳገኝ እሳቀቃለሁ። the level of political and economic mismanagement, the level of immaturity, stupidity and arrogance ታይቶ የሚታወቅ አይደለም። በዲፕሎማሲው ባለፈው እንዳልኩት በመጨረሻው ደረጃ ላይ በኢኮኖሚው ከስረን ሴኩሪቲው ፈርሶ ባለበት አጀንዳ ታጣላችሁ የሚል ቀልድ I don't think they know what's really happening።